ሰላም እንዴት ናችሁ? ዌልካም ባክ። ዛሬ የምነግራችሁ ሚስጥር በተለይ እዚህ ኢትዮጵያ ውስጥ ሆናችሁ የራሳችሁን የግል ቢዝነስ ወይም ደግሞ ንግድ ለምትሰሩ ሰዎች ገቢያችሁን አሁን ካለበት ገቢ የተሻለ ደረጃ ላይ የሚያደርስ ወይም ደግሞ የሚጨምር ነው። ከዛ በፊት ግን እስኪ አንድ ጥያቄ ልጠይቃችሁ። ሱቃችሁ ወይም ደግሞ ንግድ ቦታችሁ ላይ የሚመጡ ደንበኞቻችሁን አስተውላችኋል? አንድ ዕቃ ሊገዙ ይመጡና የተሻለውንና ዋጋው ከፍ ያለውን ዕቃ ስታሳዩአቸው ወዲያው ፊታቸውን አኮምስሰው አይሆንም ኦር ደግሞ ገንዘብ አልያዝኩኝም ኦር ሌላ ጊዜ እመጣለሁ ሲሉ ትሰማላችሁ። ይሄ ብዙ ጊዜ የሚያጋጥመን ነገር ነው። አብዛኛው ነጋዴ ለደንበኛው የተሻለ ምርትን ወይም ደግሞ በቢዝነስ ቋንቋ አፕሴል አድርጎ ለመሸጥ ሲሞክር የመሳካት እድሉ ከ20 እስከ 30% ብቻ ነው። ነገር ግን ደንበኞች እምነት ሳይጎልባቸውና ለራሳቸው ጥቅም እንደሆነ አስበው የሚገዙትን ዕቃ መደበኛ ዕቃ ወደ ተሻለ ዕቃ ወይም ደግሞ ውድ ዕቃዎችን እንዲገዟችሁ የሚያደርግ አንድ ሚስጥር ነግራችኋለሁ። ዛሬ የማሳያችሁን ዘዴ በስራችሁ ላይ ከተገበራችሁት ይህን የስኬት መጠን ከ80 ወር ከ90% በላይ ማሳደግ ትችላላችሁ። የሚገርመው ነገር ደግሞ ደንበኞቹ በደስታና በምርጫቸው አምነው እንደገዙ እየተሰማቸው ነው ከፍለው የሚሄዱት። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ይህ አስገራሚ የሽያጭ ዘዴ ደግሞ ከየት እንደተያዘ ልንገራችሁ። ታሪኩ የመጣው ማኑ ሽዋርትስ ከተባሉ በአሜሪካ በጣም የቆዩና በጣም ታዋቂ የሆኑ የእንስሳት ቆዳ አልባሳት ሻጭ ነጋዴዎች ነው። እነዚህ ነጋዴዎች በጣም ውድ የሆኑ የቆዳ ኮቶችን ይሸጣሉ። በአሜሪካ የክረምት ወቅት ወጥቶ የበጋ ወቅት ሲገባ እነዚህ ውድ ኮቶች በሙቀት ምክንያት እንዳይበላሹ ደንበኞች ወደ ድርጅቱ ያመጡና በልዩ ማቀዝቀዣ ውስጥ ይከማቻሉ ወይም ደግሞ ስቶር ይደረጋሉ። ይህንን አገልግሎት ደግሞ ለመሸጥ ድርጅቱ በየዓመቱ አንድ አስገራሚ ማስታወቂያ ያወጣል። እሱም ምንድነው? ኮቶን ለበጋ ማከመቻ ሲያመጡ እውነተኛ የሆነ የጆሮ ማመቂያ ወይም ደግሞ ኢርመፍስ በነፃ ያገኙ የሚል ነበር። እንግዲህ አስቡት፣ ሰዎች የነፃ የጆሮ ማመቂያ ለማግኘት ሲሉ በገፍ ወደ ድርጅቱ ይመጣሉ። ልክ ደንበኛው መጥቶ የጆሮ ማመቂያውን ሲረከብ ሻጩ የደንበኛውን ፍላጎት መሰረት አድርጎ እጅግ በጣም የሚገርም የሆነ ሽያጭ ዘዴን ያከናውናል። ሻጩ ኮቱን ተቀብሎ እንዲህ ይላል፣ እሺ አሁን እኛ የምናደርግልህ ነገር ኮቶን እዚህ ማቀዝቀዣ ውስጥ ማከማቸትና እንዲሁም ደግሞ ክሊኒንግ ኦር ደግሞ ኮንዲሽኒንግ ማድረግ ይሉታል። ከዚህ ውጭ ለምንም ነገር እንዲደረግ አትፈልግም አይደል? ጥያቄ ያቀርብለታል። እዚህ ጋር በደንበኛው ሳይኮሎጂ ላይ የሚፈጠር ነገር አለ። እሱ ምንድነው? ደንበኛው ሲመጣ ቱማች የሆነ ገንዘብ ለማውጣት ስለማይፈልግ እንዲሁም ደግሞ ብዙ ነገር እምቢ አይሆንም ለማለት ተዘጋጅቶ ስለሚመጣ ወዲያው ሲሰማ አይ ተጨማሪ ነገር አልፈልግም ይላል። ነገር ግን ሳያውቅ ኮንዲሽኒንግ ወይም ደግሞ ክሊኒንግ የሚለውን አገልግሎት አብሮ ተቀብሏል በዚህ ሰዓት። ምክንያቱም ሻጩ ያለው እነዚህ ሁለት ነገር እናደርጋለን፣ ሌላ ነገር ምንም አትፈልግም አይደል ያለው። ደንበኛው ደግሞ አልፈልግም ያለው ሌላ ተጨማሪ ሶስተኛ ነገር እንጂ ይሄ የተጨመረለትን ሁለት አገልግሎት አይደለም። በዚህ ዘዴ ብቻ ድርጅቱ በየዓመቱ በሚሊዮን የሚቆጠር ዶላር ያጋብስ ነበር። እስኪ ይህ ዘዴ ለምን እንደሰራ በሳይንስ አንግል ወይም ደግሞ ሳይንስ አንጻር እንመልከተው። የሰው ልጅ ሰብኮንሽስ ማይንድ ሁልጊዜ ወደ ገበያ ሲወጣ የሚያስበው ነገር ደንበኛው እንደሚያጨበረብረውና ኦር ደግሞ ደንበኛው እሱ የማይፈልገውን ዕቃ ሊያስገዛው እንደሚችል። ለዚህም ደግሞ የሆነ ተዘጋጅቶ የሚመጣበት አይሆንም ለማለት ተዘጋጅቶ የሚመጣበት ነገር አለ። ለዚህ ነው ብዙ ጊዜ ደንበኞች ቶሎ ብለው አይ አልፈልግም ኦር ደግሞ ሌላ ጊዜ ብለው መልስ የሚሰጡ። እኛ ደግሞ ያንን የደንበኛ ተፈጥሯዊ የሆነ ምላሽ ለግዢ መጠቀሚያነት አድርገን እንጠቀመዋለን። እዚህ ላይ ግን አንድ ልብ ማለት ያለበት ነገር አለ። እሱ ምንድነው? አፕሴል ማለት አንድ ደንበኛ ሊገዛ አስቦ የመጣውን ነገር ትቶ የበለጠ ውድ የሆነና የበለጠ ዋጋ የሚያወጣ ነገር እንዲገዛ ማድረግ ማለት ነው። ከተለመዱና አነስተኛ ፕሮፊት ካለው ነገር ይልቅ ፕሮፊት ማርጅኑ ትልቅና ውድ በሆኑ የኛ ፕሪሚየም ምርቶች ላይ ትኩረት እናደርጋለን። አሁን ደግሞ ወደ ሀገራችን ተጨባጭ ሁኔታ እንምጣ እስኪ። ይህንን የአፕሴል ስልት እንዴት ደንበኛችንን ሳናስቀይምና እምነት ሳናጣ በገበያችን ላይ ተግባራዊ ማድረግ እንደምንችል አራት የተለያዩ የአፕሴል ምሳሌዎችን በዝርዝር ላሳያችሁ። አንደኛ የኤሌክትሮኒክስ ወይም ደግሞ የሞባይል ሱቅ ሽያጭ። ለምሳሌ አንድ ሰው እናንተ ጋር መጥቶ 40 ሺህ ብር የሚያወጣ የሆነ ባለ 64 ጂቢ ስልክ ለመግዛት ወሰነ እንበል። በዚህ ጊዜ ደንበኛውን ሳናስገድድ የተሻለ ቫልዩ እና የተሻለ የሆነ ጥቅም የሚያስገኘውን ነገር እንጠቁመዋለን። እንዲህ እንለዋለን፣ ኦኬ ወንድም የመረጥከው ስልክ በጣም ጥሩ ነው፣ ነገር ግን 64 ጂቢ ማለት ትንሽ ቪዲዮ እና ትንሽ የሆነ ፋይል ታስቀምጥበት ወዲያው ሊሞላብህ ይችላል። ከዛ ይልቅ በጀቱ ካለ በትንሽ ተጨማሪ ክፍያ ባለ 128 ጂቢ እና እንዲሁም ደግሞ ረጅም ጊዜ ባትሪ የሚቆይልክ የሆኑ ምርት ብትወስድ ያለ ጭንቀት ትጠቀምበታለህ እንለዋለን። የትኛውን ትመርጣለህ? እዚህ ጋር ደንበኛው ምርጫው በእጁ ነው። ቶሎ ሊሞላብህ ይችላል የሚለውን ቃል ስለሰማ ሀሳቡ የሚሆን እሱ ቶሎ የማይሞላ ወይም ደግሞ ባለ 128 ጂቢ ምርጫ ማድረጉ የተረጋገጠ ነገር ነው። ሁለተኛው ምሳሌ ደግሞ የቢዩቲ ሳሎን ወይም ደግሞ ስፓ ነው። ለምሳሌ አንዲት ሴት ትገባና የተለመደውን የሆነውን ስታንዳርድ የሆነውን የፊት ማሳጅ ማድረግ ብትፈልግ እንዲህ እንላታለን፣ እሺ የዛሬ ፊትሽ ላይ የተወሰነ መድረቅ ስላስተዋልኩኝ የተለመደውን ከማድረግ ይልቅ የፊትሽን ቆዳ ሙሉ ለሙሉ የሚያድስና የቫይታሚን ሲ ውህድ ያለበትን ፕሪሚየም ትሪትመንታችንን ብትጠቀም የተሻለ ይሆናል። የቱን ላድርግልሽ? ጭማሪ 200 ብር ብቻ ነው እንላታለን። እዚህ ጋር ደንበኛዋ ላይ ጫና ከመፍጠር ይልቅ እያደረግን ያለነው ነገር ለሰው ተስማሚ የሆኑ
መፍትሄ በማማከር ወይም ደግሞ ኮንሰልታቲቭ ሴሊንግ ተጠቅመን ነው የአፕሴል ሽያጫችንን እያደረግን ያለ ነው። ሶስተኛ ምሳሌያችን ቡቲክ ወይም ደግሞ የልብስ መሸጫ ነው። አንድ ሰው መቶ ተራ የሆነ ጃኬት ወይም ደግሞ ተራ የሆነ ሱፍ ለመግዛት መረጠን በል። ሂሳብ ሊከፍል ሲል የተሻለውንና የቱርክ ምርት የሆነውን ጨርቅ በማሳየት እንዲህ በሉት፣ አሁን የመረጥከው ልብስ ለየቀን አገልግሎት ጥሩ ነው፣ ነገር ግን የተሻለ የሆነውንና እንዲሁም ደግሞ ለተለያዩ ፕሮግራሞች የሚሆንክን ቀለሙ የማይለቅ እንዲሁም ደግሞ ረጅም ጊዜ የሚቆይ የሆነ የቱርክ ምርት አለ፣ እሱን ሞክረው በሉት። ለብሰህ እየውና ጥራቱን ራስህ መዝን በሉት። በዚህ መንገድ ደንበኛው ራሱ አይቶና መዝኖ ስለሚገዛ ወደ ቤት ገብቶ የሚቆጭበት ምን ምክንያት አይኖረውም። አራተኛው ምሳሌያችን ደግሞ ኮንስትራክሽን ማቴሪያል የሚሸጥ ሱቅ ነው። ለምሳሌ አንድ ሰው ይመጣና የሆነ ቀለም ለመግዛት ይፈልጋል። ግን ከመጫናችሁ በፊት እንደዚህ ይበሉት፣ የገዛው ቀለም በጣም አሪፍ ነው፣ ነገር ግን ውጭ የምትቀባው ከሆነ ዝናብና ፀሐይ ስለሚያገኘው ቶሎ ሊያረጅ ይሻላል። ከዛ ይልቅ ፀሐይና ዝናብ የማይበግረው የሆኑን እንዲሁም ደግሞ በውሃ መታጠብ የሚችለውን ቀለም ብትወስድ የሚቀጥሉት ብዙ ዓመታት የቀለምና ሰራተኛውን ሳታወጣ መቆየት ትችላለህ በሉት። እዚህ ጋር የረጅም ጊዜ ወጪውን በመቆጠብ ደንበኛውን እየረዳን እንደሆነ ስለሚያስብ ሽያጩ በደስታ ይከናወናል። እንግዲህ ጓደኞቼ ይህንን የአፕሴል ዘዴ በተግባር መዋል ይፈልጋል። ነገር ግን አንድ መርሳት የሌለብን ነገር አለ። አፕሴል ስታደርጉ በምንም አይነት መልኩ ለማታለል ወይም ደግሞ ብልጣብልጥ የሆኑ ጥያቄዎችን በመጠየቅ እንዲገዛችሁ ለማድረግ እንዳትሞክሩ። ምክንያቱም አንዴ ደንበኛው በእናንተ መሸወዱ ከተሰማው ደግሞ እናንተ ሱቅ ላይ መለስ ይችላል። እውነተኛ አፕሴል ማለት ለደንበኛችን ዘላቂ ጥቅም የሚሰጥ እንዲሁም ደግሞ በታማኝነት ላይ የተመሰረተ እንዲሁም ደግሞ ደንበኛው ሊገዛ ካሰበበት ዋጋ ከ25 ወር ደግሞ ከ30% ያልበለጠ ሲሆን በዓለም ላይ በቢዝነስ ውስጥ ሁለት አይነት ሰዎች አሉ። አሸናፊ ነጋዴዎች ይሄን ዛሬ የሰመቱን ቪዲዮ እንዴት ወደ ራሴ ንግድ አምጥቼ መተግበር እችላለሁ ብሎ አይምሯቸውን ያሰራሉ። አሸናፊ የሆኑት ደግሞ ይሄ ሀገር ለኛ አይሰራም በሚል ተስፋ ቆርጦ ይተውታል። እናንተ አይሆፕ አሸናፊዎቹ እንደምትሆኑ ተስፋ አደርጋለሁ። ይህ ቪዲዮ ጠቃሚ ሆኖ ከተሰማችሁ ላይክ ማድረጋችሁን እንዳትረሱ። እንዲሁም ደግሞ ነጋዴና አዲስ ንግድ መጀመር የሚፈልግ ጓደኛ ካላችሁ ሼር አድርጉት። በቀጣይም እንደዚህ ያሉ እውነተኛና በተግባር የተፈተኑ የሆኑ ስልቶችን ለማግኘት ቻናላችንን ሰብስክራይብ አድርጉት። በቀጣዩ ቪዲዮ እስከምንገናኝ ድረስ ቻው።